ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፊዚክስ ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። በአሁኑ ወቅት በሀገራችን በሚታየው የግንባታ ሂደት ከአዲስ አበባ የኮሪደር ልማት ፕሮጀክቶች ጀምሮ እስከ ግዙፍ የኃይል ማመንጫዎችና የመንገድ ስራዎች በቀን 8 ሰዓት ብቻ እየተሰራ ነው። ሁላችንም እንደምናየው አሁን ስራው የሚከናወነው ሌት ከቀን አራውንድ ዘ ክሎክ ነው። ስለዚህ አስቡት፣ እናንተ በተለመደው የ8 ሰዓት ካላንደር የፕሮጀክቱን ቤዝላይን ወይም ቤዝላይን ስኬጁል አዘጋጅታችኋል። ነገር ግን ክላየንቱ በፕሮጀክቱ ማጠናቀቂያ ጊዜ ላይ ሳይስማማ ቀርቶ የፕሮጀክቱን ጊዜ ለማሳጠር በቀን 24 ሰዓት እና በሳምንት 7 ቀን በሚሰራ ካላንደር በድጋሚ እንድታዘጋጁ ቢያዛችሁ፣ ታዲያ የፕሮጀክቱን ወሳኝ መስመር ወይም ክሪቲካል ፓዝ ሳይበላሽ ይህንን ስኬጁል እንዴት ማዘጋጀት ትችላላችሁ? ዛሬ 5 ደቂቃ ባልሞላ ጊዜ ውስጥ የኢትዮጵያን የህዝብ በዓላት ያካትተና ለሀገራችን የኮንስትራክሽን ፕሮጀክቶች ተስማሚ የሆነ 24/7 ወርኪንግ ካሌንደር በፕሪማቬራ ፒሲክስ እንዴት ማዘጋጀት እንደምችል ስቴፕ ባይ ስቴፕ አሳያቸዋል። ይህም የፕሮጀክት ማጠናቀቂያ ቀናችሁን ተጨባጭ ያደርጓል። ፒሲክስ ብዙ ካሌንደሮችን በአንድ ላይ የማስተናገድ እና በሺዎች የሚቆጠሩ ተግባራትን ወይም አክቲቪቲስ በአንድ ጊዜ ለማስተካከል በሚያስችለው ከፍተኛ ብቃቱ ለዚህ ስራ ተመራጭ ሶፍትዌር። አብራችሁን ቆዩ። እሺ፣ አሁን ቀጥታ ወደ አሰራሩ እንግባ። በመጀመሪያ ፒሲክስን እንከፍታለን። እንደምታዩት ይህ ሳምፕል ፕሮጀክት አለ። G+4 ቴራስ ሬዚደንስ ፕሮጀክት ወደ 594 የሚጠጉ አክቲቪቲዎች ያሉት ፕሮጀክት ነው። ስለዚህ አሁን መጀመሪያ ስቴፕ ምንድነው? ካሌንደር መፍጠር ይሆናል። ስለዚህ ወደ ኢንተርፕራይዝ እንሄድና ካሌንደር የሚለውን እንመርጣለን። ኦልሬዲ ይሄ የተሰራ ስለሆነ እሱም ፕሮጀክት ላይ እናመጣውና ከዛ ሪኔም እናርገው። ከዛ ሞዲፋይ የሚለውን እንጫንና ይሄ ፕሮጀክት መቼ ነው የሚጀምረው? ሴፕቴምበር 12 25 ነው የሚጀምረው። ከዛ ወርክ ዊክ መጀመሪያ እናስተካክላለን። ስለዚህ አሁን ያሰብነው ካሌንደር 24/7 እንዲሰራ ስለሆነ ከሰኞ እስከ እሁድ ያለውን በሙሉ 24 ሰዓት እናደርገዋለን ማለት ነው። እዛ ኦኬ ብለን እንወጣለን። ወርክ አወርስ ፐር ዴይኑም እንደዛው 24 እናደርጋለን። አሁን ይህንን ማድረግ ብቻ በቂ አይደለም ማለት ነው። ምክንያቱም እዚህ ጋር ካቆማችሁ ቆይታ ጊዜያችሁ ወይም ዱሬሽኑ ሙሉ በሙሉ የተሳሳተ ሊሆን ስለሚችል ታይም ፔሪዱ መስተካከል አለበት። ይሄ በጣም ወሳኙ ክሪቲካል ፓርቱ ነው ማለት ነው። ስለዚህ ሃወርስ ፐር ዴይን 24 እናደርገዋለን። ሃወርስ ፐር ዊክ ስንት ይሆናል ማለት ነው? 168 ይሆናል ማለት ነው። ሃወር ፐር መንዝ 720 ይሆናል ማለት ነው። ሃወር ፐር ይር 8760 ይሆናል ማለት ነው። ኦኬ እንላለን ማለት ነው። የኦክቶበር 24 እያለ ይሄዳል ማለት ነው። እንዘን አሁን ዲቴይል ወርክ አወር እንደምትመለከቱት 24 ነው በሙሉ ማለት ነው። ሃይላይት ቢሆን ኖሮ ነን ወርክ ነበረ ማለት ነው። አሁን ፍራይዴይን ብትመለከቱ ግን ነን ወርክ ነው፣ ምክንያቱም በዓል ነው። አሁን የሚቀጥለው ስቴፓችን ምን ይሆናል ማለት ነው? በዚህ ፕሮጀክት ካሌንደር 24/7 እየተጠቀምን ነገር ግን በዓላት አሉ፣ በኢትዮጵያ የሚከበሩ በዓላቶች እና ልዩ ሁኔታዎች አሉ። ስለዚህ እነዚህን ኢንኮርፖሬት እንዲያደርግልን እንፈልጋለን ማለት ነው። ስለዚህ 24/7 በሚሰሩ ሳይቶች ላይ በዓላት ቢኖሩ ስራ ሊቆም አንዳንዴ ላይቆም ይችላል ማለት ነው። ስለዚህ በዲቴል ወርክ አወር ዝርዝር ውስጥ እነዚህን ቀናት ነን ወርክ ማድረግ እንችላለን ማለት ነው። ስለዚህ ሌትስ ሴይ አንዱን የዚህን ካሌንደር ላሳያችሁና የ2025 የ2026 እና የ2027 ኢትዮጵያን ካላንደር አሉ። ስለዚህ በዚህ መሰረት ልናዘጋጅ ያሰብነውን ፕሮጀክት ካሌንደር ላይ እንጠቀማለን ማለት ነው። ስለዚህ አኮርዲንግ ቱ ዲስ እኛ ጋር ስንመጣ በ5 በ11 በዓል አለ ማለት ነው። ስለዚህ እነሱን ነን ወርክ ነው የምናደርጋቸው ማለት ነው። ስለዚህ እያንዳንዱ ወር ላይ ያሉትን በዓላቶች በዚህ መልክ እናስገባለን ማለት ነው። አሁን እኛ ለሌሎቹ አስገብተንላቸዋል ያሉትን በዓላት ማለት ነን ወርክ ያለን አስገብተናል። ስለዚህ አሁን እንደነዚህ ዲቴል ወርክ አወርስ ዝርዝር ውስጥ በዓላትን ኢንኮርፖሬት ማድረግ እንችላለን። ነገር ግን ፕሮጀክቱ ከፍተኛ ትኩረት የሚሰጠው ሌሴ የኮሪደር ፕሮጀክት ከሆነ ስራው ሊቀጥል ስለሚችል እንደ ወርክ ልናቆየው እንችላለን ማለት ነው። ስለዚህ ሴቭ ከማድረጋችን በፊት ግን ሁልጊዜ ኮንትራታችን ላይ ያለውን የስራ ቀናት ቼክ ማድረግ አለብን ማለት ነው። ከዛ ኦኬ ብለን እንወጣለን ማለት ነው። ክሎዝ። በመቀጠል አሁን ክሬት ያደረግነውን ካሌንደር ለፕሮጀክቱ አሳይን እናደርግለታለን ማለት ነው። በመጀመሪያ ራይት ክሊክ እናደርግና ኮልምን እዛ ጀነራል ውስጥ ገብተን ካሌንደር የሚለውን ወደዚህ እናምጣውና አፕ ላይ ኦኬ እናደርጋለን። አንዱን አክቲቪቲ ሃይላይት እናደርግና አሳይን እናደርግለታለን ማለት ነው። እዚህ ጋር አሁን በፊት ሲጠቀመው የነበረ ካሌንደር አለ፣ አሁን ክሬት ያደረግነው ካሌንደር አለ። እሱን ፒክ እናደርግለታለን ማለት ነው።
ከዛ አሁን እንግዲህ ለ594 ለሚጠጉ አክቲቪቲዎች ለእያንዳንዱ ማድረግ ታይም ቴኪንግ ስለሆነ ምን አይነት ሜትድ እጠቀማለሁ? ፊል ዳውን የሚለውን ሜትድ እጠቀማለሁ ማለት ነው። ይህንን ለማድረግ ሴሌክትን እጫንና ዳውን አሮውን ተጠቅሜ ወረታች ያሉትን አክቲቪቲዎች በሙሉ ሴሌክት አደርጋለሁ። ሴሌክት ካደረግን በኋላ ፊል ዳውን እንለዋለን ማለት ነው። ስቲል የበፊቱ ካሌንደር እና አሁን ካሌንደር ይታያሉ። ስለዚህ የምናደርገዋለን ሪፍሬሽ F5 ኦር ሪፍሬሽ እንላለን። እዚህ ፋይል ላይ ገብተን ሪፍሬሽ ዳታ እንለዋለን። እንደምትመለከቱት ሁሉም አክቲቪቲዎች አሁን አንድ አይነት ካሌንደር ወይም አዲስ የፈጠርነውን ካሌንደር አሳይን ተደርጎላቸዋል ማለት ነው። በመቀጠል ላስት ስቴፕ ምን ማድረግ አለብን ማለት ነው። ለዚህ ፕሮጀክት አሳይን ባደረግንለት ካሌንደር መሰረት ተጠቅሞ ፒሲክስ የፕሮጀክት ኮምፕሊሽን ዴቱን አውቶማቲካሊ ካልኩሌት እንዲያደርግልን ኤፍላይን ኪም በመጫን ኦሬል ስኬጁል በተን በመጠቀም ራን ስኬጁል ማድረግ አለብን ማለት ነው። እዚህ ስኬጁል በተን ጫናለው። ከዛ ዳታ ዴቴ 12 ሴፕቴምበር 25 ነው ስኬጁል እለዋለሁ ማለት ነው። እንደምትመለከቱት የፕሮጀክት የመጀመሪያው የድሮ ኦሪጂናል ዲዩሬሽኑ ከ504 አሁን ወደ 231 አጠረ ማለት ነው። ጋንት ቻርቱን ስንመለከተው መጀመሪያ ከነበረበት አሁን ወደኋላ እንደተሳበ እንመለከታለን ማለት ነው። ስለዚህ እንደዚህ በማድረግ ካሌንደሮችን ማስተካከል እንችላለን ማለት ነው። ይህ እንግዲህ የትክክለኛ የ24/7 ስኬጁል ጥቅም ነው ማለት ነው። ይህ የ24/7 ካሌንደር ማዘጋጀት የመጀመሪያው እርምጃ ብቻ ነው። ለሶስት የተለያዩ ፈረቃዎች ማለትም ለጠዋት፣ ለከሰዓትና ለምሽት እንዴት ግብአቶችን ወይም ሪሶርስ መመደብ እንደምትችሉ ማወቅ ከፈለጋችሁ ኮሜንት ላይ ጻፉ። ስለተመለከታችሁን እናመሰግናለን። ይህ ቪዲዮ ከረዳችሁ ላይክ፣ ሼር፣ ኮመንት ያሉ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው የምንለቃቸውን ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ ይጠብቁ።